ውድ ኦርቶዶክሳውያን ይህን ያውቁ ኖሯል? ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ 4 መቅደሶች አሉት። የመጀመሪያው ድንግል ማርያም ናት። ድንግል ማርያም የመጀመሪያ መቅደስ ናት። ስለዚህ እግዚአብሔር አምላካችን ያዘጋጃት ንጹህ የሆነች መቅደስ ድንግል ማርያም ናት። በዚህ በመዝሙር 132 ቁጥር 13 እስከ 14 ላይ እንዲህ ተብሎ ተጽፏል። እግዚአብሔር ጽዮንን መርጧታል፣ ማደሪያው ትሆነው ዘንድ ወዷታልና እንዲህ ብሎ ይህች ለዘላለም ማረፊያዬ ናት፣ መርጫታለሁ፣ በዚህችም አድራለሁ ብሎ እግዚአብሔር አምላካችን መድኃኔዓለም እግዚአብሔር ተናግሯል። ለዚህ ነው በዚህ በሕዝቅኤል መጽሐፍ ላይ በምዕራፍ 44 ቁጥር 1 እስከ 2 ላይ ወደ ምስራቅ ወደሚመለከተው ወደ ውጭ ወዳለው መቅደስም በር አወጣኝ ይላል። ተዘግቶ ነበር። እግዚአብሔር ይህንን በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባባትም። የእስራኤል አምላክ እግዚአብሔር ገብቶባታልና ተዘግቶ ይኖራል አለ። ስለዚህ እቺ መቅደስ አማናዊት መቅደስ የሆነች ድንግል ማርያም ክርስቶስ ሲገባባትም ሲወጣባትም ተዘግቶ የነበረ መቅደስ፣ የመጀመሪያው መቅደስ አማናዊት መቅደስ፣ ትክክለኛይቱ መቅደስ ድንግል ማርያም ናት። ሁለተኛው መቅደስ ቤተ መቅደሱ ነው። በዚህ ቤተ መቅደሱ ነው ሁለተኛው መቅደስ እግዚአብሔር አምላካችን በብሉይ ኪዳን ይህንን መቅደስ እንዲህ ብሎ ለሰለሞን እግዚአብሔር ቃል ገብቶበታል። በዚህ በሁለተኛ ዜና ምዕራፍ 7 ቁጥር 15 እስከ 16 ላይ አሁን ስሜም ለዘላለም በዚያ ይኖር ዘንድ ይህን ቤተ መቅደስ መርጬዋለሁ፣ ቀድሼዋለሁ፣ ዓይኖቼም ልቤም በዚያ ይኖራሉ አለ። ለዚህ ነው ጌታችን ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ጌታችን እሱ ምንድነው ያለው? በዚህ በመዋዕለ ሥጋዌ በሚያስተምርበት ወቅት ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 1 ቁጥር 13 ላይ እንግዲህ ወደ ቤተ መቅደስ ገብቶ ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት አለ። ሁለተኛው እንግዲህ ቤተ መቅደሱ ነው፣ ስሙ የሚጠራበት፣ ስሙ የሚቀደስበት፣ መስዋዕት የሚሰዋበት ሁለተኛው ቤተ መቅደሱ ነው። ሶስተኛው ይህን ያውቁ ኖሯል ክርስቲያኖች። ሶስተኛው የክርስቶስ መስቀል ነው።